አሰላሙ አለይኩም ወረህመቱላሂ ወበረካቱ። እህቶቼ ወንድሞቼ ያልኩት ላይ ይቅርታ ተናድጄ ነው ያልኩት። ሰው መግደል ትወጣለህ። ሰው ታርምት ምጎብን እኛ በአንድ ሁለት ደቂቃ ነው ሰው የምናርደው። በሁለት ደቂቃ እናቴ እኔ ብቻ ነው ያለችው፣ እናቴ እኔ ብቻ ነው ያለችው። ከከብቁ መሞት በሁለት ደቂቃ እናቴ እኔ ብቻ ነው ያለችው፣ እናቴ እኔ ብቻ ነው ያለችው። እናቴ ከከብቁ ወራ መሞት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እህቶቼ ወንድሞቼ ያልኩት ላይ ይቅርታ ተናድጄ ነው ያልኩት። ያልተናደደ ሰው የለም። ተናድጄ ነው ያልኩት። እንደዛ አለ አይደል? ላኪን ይቅርታ ብያለሁ። እኔም ሰው አልገደልኩም። እኔም እንዳየው ሰው ላይ ነው እንጂ ያየሁት እንደናንተም ያያችሁ ነው ያየሁት። ላይ ተናድጄ ነው ያወራሁት። እህቶቼ ወንድሞቼ ይቅርታ ብያለሁ። እሺ ገለቴ በቃ አልሽ። በቃ ይቅርታ ይቅርታ። ይህ ሚዲያ በቃ ተመቸናላችሁና እየመጣችሁ ታቀረሹብናላችሁ አይደለ? እየመጣችሁ ትጸዳዱብናላችሁ ባፋችሁ። እሺ ያንን ሁሉ ነገር ብለሽ የስንት ሰው ሃይምሮ የስንት ሰው ስነ ልቦና ጎድተሽ ረቦከሽ። እሺ በቃ እንደዚህ በይቅርታ ነው የምትለቀቅ ይመስልሻል? እንኳን ያረድሽውን እንኳን ራስሽ ያረድሽውን ባታርጂው እንኳን የተናገርሽው ንግግር ዋጋ ያስከፍልሻል። እሺ የተናገርሽው ንግግር ዋጋ ያስከፍላል። ንግግሩ በራሱ ብቻውን ባታደርጊው ራሱ ንግግሩ በራሱ ዋጋ ያስከፍላል። እህቶቼ ወንድሞቼ ይቅርታ። ኧረ እባክሽ እህቶቼ ወንድሞቼ ይቅርታ። ኧረ እባክሽ በቃ እንደዚህ ነው። ማንኛውም የህግ አካል ይዞ ሊለቅሽ ይችላል። ግን የኢትዮጵያ ማህበረሰብ አይለቅሽም። በምንም በየትም አጋጣሚ ትገኛለሽ። ለተናገርሻት ንግግር ዋጋ ትከፍያለሽ። እስኪ ኮመንታተሮች ኮመንት ላይ እስኪ ኮመንት አድርጉት። እስኪ ምን ትሉታላችሁ? ይቅርታ ያለ ነው ምን ትሉታላችሁ?